ለከቱትን የኢትዮ 360 እጀገባው የብሔራዊ ደህንነት ልዩ መረጃና የአርበኛ መከታው ማሞ አርበኛ መከታው ማሞ መስመር አሸናፊነት በሚል ርዕሰ ጉዳይ ውይይት እናደርጋለን። አድማጭ ተመልካቾቻችን የአርበኛ መከታው ማሞ መስመር አሸናፊነት በሚለው ርዕሰ ጉዳይ ላይ ለዛሬ በጣም ጥብቅና የተለየ መልእክት ያስተላልፉ አርበኞችን ይዘንላችሁ እንቀርባለን። ወሳኝ መልእክቶቻቸውን ታደምጣላችሁ። በተለይ በውጩ ዓለም ሆነው የሸዋን ጉዳይ አሳሪው ቋጣሪው ፈቺው እኛንን ብለው እርስ በርስ ደም ለማቃባት ሲሰሩ የነበሩ አካላትን እጃችሁን ሰብስቡ፣ እዛ ሆናችሁ ስታደርጉ የቆያችሁት ነገር ለሸዋ ሕዝብ የሚጠቅመው አይደለም ብለዋል። የአማራ ፋኖ በሸዋ ከፍተኛ አመራሮች ያደረጉትን ንግግር በዚሁ እናሰማችኋለን፣ እናስደምጣችኋለን፣ ተሰሙታላችሁ። ብሔራዊ መረጃና ደህንነት የቀጠና ጉዳዮችን በተመለከተ ኤርትራ አሁን ያለችበት ቁመናና ሊያጋጥም ስለሚችለው ሁናቴ፣ የሱዳን አሰላለፍ፣ የግብጽና ሌሎቹም በቀጠናው ያሉ አሰላለፎችን በተመለከተ መረጃ ካሰባሰቡ በኋላ የአብይ አህመድ ብሔራዊ መረጃና ደህንነት ተቋም በመረጃዎቹ ላይ ተመስርቶ የሁኔታ ትንታኔ በመስራት ለቀጣይ ጦርነት ራሱን እያዘጋጀ ስለመሆኑ ከዚህ ቀደም ደጋግመን ስንነግራችሁ ቆይተናል። እንግዲህ ዋነኛ ስራችን ከዚያ በኋላ የሚሆነው እንደምታውቁት አገዛዙ በየፈርጁ እየሄደበት ያለውን መንገድ በሚገባ ማጥናት፣ ኤጀንቶቹ እነማን ናቸው፣ ምንድነው ቀጥሎ ማድረግ የፈለገው፣ ያ አገዛዙ የሚወስደው እርምጃ ምን ይዞ ይመጣል፣ ምን ያስከትላል የሚለውን በዚህ በሚዲያ መዋቅር ላይ እስካለን ድረስ እግር በእግር የምንከታተለው እሱ ነው። እንግዲህ ከሁለት ዓመት በኋላ የአማራ ህዝባዊ የአማራ ልዩ ኃይልን ለማፍረስ የነበረውን እቅድ ማርከህ ታጠቅ ተብሎ ጥሪ የቀረበለትን የአማራ ህዝብና በየቦታው ያሉ ወጣት አረጋውያን ሳይሉ በፋኖነት ፈንነው ሂደው አድኑን አገር አድኑ ሲባል ያዳኑ፣ ከዚያም ማርካችሁ ታጠቁ ሲባሉ ማርኮ መታጠቅ ምን እንደሆነ ያሳዩ ነበሩ። እንግዲህ ይሄንን አደባባይ ላይ ያለ ሲነገር ሲታይ የቆየ ሀቅ ነው። ራሱ አብይ አህመድም ብርሃኑ ጁላም በየደረጃው አሉ የሚባሉ ወታደራዊ መኮንኖችም ምስክርነት ሲሰጡ አድመጣችኋል። ይህም በተመለከተ ኋላ ላይ ግን የፋኖን መዋቅር ለመበታተን ከመካከላቸው በልዩ ሁኔታ ቀስ ብለው መልምለው የሽልማት ፕሮግራም አዘጋጅተው ለመበታተን አቅደው ነበረ። ባህር ዳር ላይ የሚታቀድ 4 ኪሎ የሚታቀድ ከኛ ግን አላመለጠም ነበር። ስለዚህ ባህር ዳር የሚያቀዱት የብአዴን ሰዎች ከኦህዴድ ጋር